የአማራ ህዝብ ጭፍጨፋና የጋሻ አጥላባቸው በሬ። በአንድ የገጠር መንደር የሚኖር ጋሻ አጥላባቸው የሚባል አርሶ አደር ከመኖሪያ ቤቱ ፊት ለፊት ባለው የባህር ዛፍ ግንድ ላይ አስሮት የሚያድር ቀይ በሬ ነበረው። ጋሻ አጥላባቸው ከስራ መልስ ወደ አጎራባች አርቄ ቤት ወጣ ይልና ቀማምሶ ጨለምለም ሲል ወደ ቤቱ ሲመለስ ባህር ዛፍ ላይ የታሰረው ቀይ በሬ በምሽት ጥቁር ሆኖ ይታየውና ቆይ ሲነጋ እንተያያለን ብሎ ጠዋት ሲነሳ ያው ቀይ በሬ ሆኖ ያገኘውና ይተላለፋሉ። አንድ ቀን ጋሻ አጥላባቸው እንደተለመደው ቀማምሶ ሲመጣ ቀዩ በሬ ያለ ወትሮው ተርቦ ባለቤቱን እየጠበቀ ነበር። ያልታደለው እንስሳ የጠበቀው ምላሽ ምግብ ሳይሆን ምን ቆመ ትጠብቀኛለህ? እዚህ ፊት ለፊት ለምን ቆመ አገኘው እያለ በዱላ ሲነርተው አመሸ። በሬ ነውና በዛ ላይ ከዛፍ ግንድ ላይ ታስሯል። ወዴት ሊሄድ ይችላል? የአማራ ህዝብ ሞትም እንደ ቀዩ በሬ ሆኗል። በአንድ ወቅት ኢትዮጵያ የምትባል ሀገር እንደ ሌሎች የዓለም ሀገራት ተመሰረተች። በዚች ሀገር ምስረታ ላይ ከፍተኛውን ድርሻ በመውሰድ ዳር ድንበሯን ያስከበሩ እርሻን፣ ንግድን፣ ባህልንና እምነትን ቀድመው የተቀበሉት አማራዎች ሀገራችን ናት በሚሏት ኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በየመክሊታቸው የሥራ ዘርፍ ተሰማርተው አካባቢ ያቀኑ፣ ከተማ ቆረቆሩ፣ መንደር መሰረቱ። ከሌሎች የዘውግ ማንነት ካላቸውና ዛሬ አራጅ ኃይል ሆኖ ከወጣው ቡድን ጭምር በጋብቻ በሃይማኖትና በባህል መስተጋብር አብረው መኖር ችለው ዘመናት አለፉ። ከበርሊን ኮንፈረንስ በኋላ በአድዋ ድል አድራጊነት ቂም የተያዘበት የአማራው ህዝብ በመለስ ዜናዊና ሌንጮ ለታ ቡራኬ ወደ ኢትዮጵያ ተዘርቶ የብሔር ፖለቲካ የሚባል ዓለም ጠልቶት የተቀበረ የመገዳደል ርዕዮተ ዓለም ህግ ተቀምጦለት አማራ የሚባል የሚገደል ፍጡር እንዳለ ተደነገገ። ከ1983 ጀምሮ እስከ ዛሬዋ ዕለት ድረስ አማራን መግደል እንደ ጀግንነት የሚቆጠር የህግም የሰብአዊነትም ተጠያቂነት የሌለበት እንደ ሰብአዊ ፍጡር የማይታይበት ስርዓት ሆኖ በማገልገሉ ወደ 10 ሚሊዮን አማራ ተገድሏል፣ ተሰውሯል፣ ደብዛው ጠፍቷል። በህግ አምላክ እያለ ህግ ለሚባለው የሰዎች ሐሳብ የአምላክ በረከት ወይንም መሪዎች ከፈጣሪ ናቸው ብሎ ተገዢ የነበረው አማራ የራሱን መታረጃ ካራ እየሳሉ ያስፈጁትን የብአዴን ካድሬዎች፣ የህወሓት ዘረኞችና እንደ አብን ያሉ ለጠላት መንገድ የሚመሩ አስገዳዮችን ጭምር ከመሬት አንስቶ ለክብርና ለሀብት ማከማቸት ያበቃ የስርዓት ተገዥ ህዝብ ቢሆንም ወርቅ ላበደረ ጠጠር እንደሚባለው የአማራ ህዝብ ስሙን በተሸከሙ የውስጥ ባንዳዎች እየተሰለለ ከሳሽና መስካሪዎች ሆነው ከውስጡ በበቀሉ እንክርዳዶች እየታረደ እየተገደለ አሁን ባላለበት ባለቤት አልባ ሀገር አልባ ሰሚ አልባ ተቅበዝባዥ ህዝብ ሆኖ በየደቂቃው የሚገደል ህዝብ ሆኗል። አማራ ልክ እንደ ቀዩ በሬ ማንም የሚገድለው የሚዘርፈው የሚያፈናቅለውና ስጋውን እየቆራረጠ ለአውሬ ዳረጎት የሚቀርብ ህግም ሃይማኖትም ሞራልም አለውልህ የማይለው በዛፍ ግንድ ላይ የታሰረ እንስሳ ሆኖ በአልባሌ ምክንያት ሁሉ የሚሞት የሚጨፈጨፍና ዘሩ እየጠፋ ያለ ህዝብ ነው። የዚህ ህዝብ መጻኢ ዕድል የጨለማ መሆኑን የተረዱት እነ ፕሮፌሰር አስራት ወልደየስና ጀነራል አሳምነው ጽጌ በአንድነት መቆምና ራሱን ማዳን ብቻ የአማራን ህልውና ሊያስጠብቅ እንደሚችል ያለመታከት ነግረውናል፣ አሳስበውናል። እኛ ግን ዝንጎዎች ጥቅምና ጊዜያዊ ክብር እያማለለን ህዝባችንን ለምስር ወጥ ሸጥ ነው። በየዘመኑ ብቅ የሚሉ መሪዎችን ቀድመን በማስመታት የድመት ባህሪ ተላበስን። ከወገናችን ይልቅ ጠላታችንን አቅፈን እያኖርን በቀኝ እጃችን የግራውን እጅ እየቆረጥን ያንን ኩሩና ተዝቆ የማያልቅ የታሪክ የጀግንነት የስልጣኔና የስነ ጥበብ አሻራ ባለቤት የሆነ ህዝብ ከሰውነት በታች በሆኑ ባለሁለት እግር ፍጡራን መቀለጃ የግድያ መለማመጃ እንዲሆን አጥሩን አፍርሰን በጅቦች መንጋ አስበላ ነው። ዛሬ ላይ አማራን መግደል እንደ መብት የተቆጠረበት
የጽድቅ ስራ እስኪመስል ዓለም ቆሞ የሚያይበት የአንድ አማራ ደም ከአንድ የጠቦት በግ ያነሰበት የተዋረድንበት ጊዜ ላይ ደርሰናል። ይህ የማያንገበግባቸው ሆዳሞችና ባንዳዎች ለሚሞተው ሳይሆን በልተው ስለሚያገሱት፣ ጠጥተው ስለሚረኩበት፣ ስለሚነዱት መኪናና ስለሚኖሩበት የኮንዶሚኒየም ቤት እየቋመጡ በየዕለቱ አማራን ለእርድ የሚያቀርቡ ለመንደር ስልጣን የሚስገበገቡ ባንዳዎች የህልውና ትግሉ ካንሰር ሆነው እዚህ አድርሰውናልና በቃችሁ ማለት የግድ ሆኗል። የዚህ መከራና ሰቆቃ ከ30 ዓመታት በላይ የቆጠቆጠውና የነጀነራል አሳምነው አደራ እረፍት የነሳው ጠንካራው የአማራ ልጅ ታላቁ አርበኛ እስክንድር ነጋ ከዚህ በኋላ አማራ በትጥቅ እንጂ በኮረጆ ከሚገኝ የውሸት ምርጫ የሚያተርፈው አንዳች ነገር የለም በማለት ወደ በረሃ በመውረድ እንደሱ የአማራ ጭፍጨፋ፣ መሰደድና መፈናቀል ያንገበገባቸውን ወንድሞቹን አስተባብሮ የአራጅና ገዳይ ቁንጮ የሆነውን የአብይ ኦሮሞማ ኦነግ ኃይል ፊት ለፊት በመግጠም የሚያንኮራፋውን የአማራ ወጣት ሁሉ ቀሰቀሰው። ይህ ሁኔታ ለስልጣናቸውና ለዘረፉት የብአዴን ኦህዴድና ህወሓት ሰዎች ይዞት የሚመጣው አያሌ ተጠያቂነት ያሸበራቸው ጸረ አማራ ኃይሎች ከውስጥ ባንዳ አሰርገው በማስገባት ከውጪ አድኖ ለማጥፋት ያለ የሌለ ኃይላቸውን አዘመቱበት። በመሳሪያ ብዛት ያሰቡትን ማሳካት ያልቻሉት የአማራ ቋሚ ጠላቶች ባህር ማዶ ተሻግረው አርበኛውን የሚረግም ጸረ አማራ ኃይል በማሰማራት በሁሉም አቅጣጫ የእርግማንና የስም ማጥፋት ዘመቻ ያለማቋረጥ አከናወኑ። ሴራው ያልገባውና የጥቅም ተጋሪ የሆነው አሮጌው የዲያስፖራ ክንፍ ይህችን አጋጣሚ በመጠቀም እስክንድርን ከአማራ ትግል በመነጠል የስር ነቀል ለውጡን ለማደናቀፍ 3 ዓመት ዳክረው ዘመነ ካሴ የሚባል የህወሓትና የብአዴን ድቅል ካድሬ ከመቀሌ ተሹሞ ይኸው አማራ እንደ 1983ቱ ዛሬም በጅምላ ይጨፈጨፋል። በተደጋጋሚ እኔም ለማሳሰብ እንደሞከርኩትና ታጋዩ ፋኖም በሙሉ እንደሚያምንበት አማራ ይህን ስርዓት ነቅሎ በልኩ ጥቅሙን የሚያስከብርና ከሌሎች ኢትዮጵያውያን በእኩልነት የሚኖርበት መንግስታዊ ስርዓት ካልመሰረተ የገደሉትን ያፈናቀሉትንና የዘረፉትን ግለሰቦችን፣ ቡድኖችን በህግ ፊት አቁሞ ካልተፋረደ ለደረሰበት በደል ሁሉ ተገቢ ካሳ አግኝቶ ዘላቂ የሰላም መንገድ መፍጠር ካልቻለ አማራ እንደ ህዝብ ኢትዮጵያም እንደ ሀገር አትቀጥልም። የአማራ ፋኖ መሪ በመምረጥና ጠላቶቹን በመቅጣት ላይ እንደ ቅል ካልመረረ እንደ ዱባ ሆኖ የጎበዝ አለቃ ከመሆን አይዘልም። አማራ ደጋግመህ ልብ በል። ዛሬ ከጉምዝ ታጣቂዎች ጋር ምክክር አደረገ ተብሎ ማህበራዊ ሚዲያ የደለቀለት ከህወሓትና ከኦሮሞ ጦር ጋር በጋራ እየሰራ ነው የተባለለት ዘመነ ካሴ በወለጋና አርሲ በዚህ 3 ወር ውስጥ ያስፈጃቸውን አማራዎች ለምን አልተከላከለም? የጃልማሮ ጦር፣ የአብይ ጦር፣ የጀዋርና አህመዲን ጀበል አክራሪ ኃይል፣ የዳውድ ኢብሳ ጦር፣ የመራራ ጉዲና የከተማ ጦር በሙሉ እንዲሁም ህወሓትና ብአዴን አማራን በማጥፋት ተመሳሳይ ዓላማ ያላቸው ቋሚ የአማራ ህዝብ ጠላቶች ናቸው። በተግባር የነገሩን ያደረጉትና እያደረጉት ያሉት ግልጽ የዘር ማጥፋትና ማጽዳት ዘመቻ ይህንኑ የሚያረጋግጥ ነው። ይህ የዘመነ ካሴ ፈቃድ ያለበት አማራን ተሸናፊ አድርጎ ተስፋ የማስቆረጥ ለድርድር በማዘጋጀት ባህር ዳር ላይ የመንገስ አባዜ ማጠቃለያ ግድያ ነው። እኔ ጨካኝ ነኝ ብሎ በአደባባይ የነገረን የፖለቲካ ጨቅላ ጭካኔውን ካላመንን የጎጃም ህዝብ ላይ በዚህ 3 ዓመት የሰራውን ግፍ ብቻ ማየት ከበቂ በላይ ምስክር ነው። አሁን የአማራ ህዝብ የመጨረሻውን ዕጣ ፋንታ ለመወሰን ሩብ ጉዳይ ላይ ደርሷል። በሁሉም አካባቢ ያላችሁ እውነተኛ የአማራ ልጆች በገንዘብ የተገዛውና በሴራ መካከል ላይ የሚገኘው የህወሓቱ ዘመነ ኃይል በተናጠል አስበልቶ ሳይጨርሳችሁና ብዙ ዋጋ የተከፈለበት የህልውና ትግል ወደ ኋላ ሳይመለስ ጠንካራ መሪዎችን ወደፊት በማምጣት
በተናበበ ስልት የውስጡንም የውጭውንም ጠላት በታትናችሁ የህዝባችንን ሰቆቃ አስቁሙ። ይህ ካልሆነ ግን እናንተን ቀድሞ በልቶ በየአካባቢው የተበተነውን አማራ በማረድ በአጭር ጊዜ ህዝባችንን ወደ ታሪክነት ለመቀየር ጠላት ሰይፉን እያስተካከለ መሆኑን ማስገንዘብ እወዳለሁ። ሰሞኑን ከህወሓት ጋር በ4 ኪሎ በተደረገው ስምምነት መሰረት የደርቢ ብልጽግናና ህወሓት ውጊያውን ትተው አማራን በሁሉም ቀጠና ለመውጋት በየቦታው ያከማቹትን ሰራዊት እያሰባሰቡ በመሆኑ ሸዋ፣ ቤተ አማራ፣ ጎጃምና ጎንደር በተለይም ወልቃይት አካባቢ ከፍተኛ ጥንቃቄ እንዲደረግ በዚህ አጋጣሚ ማሳሰብ እወዳለሁ። በየተራ መሞት ለአንዴና ለመጨረሻ ጊዜ መቆም አለበት። አሁንም አማራ ድሉ በእጁ ላይ ነው። አበቃው። ከአዳባይ የካቲት 30 2018 ዓመተ ምህረት